የአዲስ አበባ ልጅ ስትሆን ከብዙ መጥፎ ነገሮች በይበልጥ በዚህ ዘመን ከሚታዩ መጥፎ ነገር በሙሉ የጸዳህ ነው የምትሆነው ማለት አሁን አዲስ አበባ ውስጥ አድገህ እኔ አሁን ብሔረሰብ መኖሩን ያወቅኩት ካደኩ በኋላ ነው ሜንታሊ ሪታርድድ ስለሆንኩ አይደለም ያኗኗሪት ባህሉ ራሱ ግድ ስለሚልህ ነው አጠገቤ ማማስካለ የሚባሉ አሉ ከወላይታን የመጡት የዳሞታን ተራራ የምኑን ያወሩልን ነው ያደግነው የወይዘሮ አስካለ አገር እንዴት የኔ የእናቴ አገር አይሆንም ያክስቶቼ አገር እንዴት አይሆንም በእነሱ ብቻ አይደለም የሚቆመው የትግራይም አንድ እናት አሉ ከአማራ ክልል የሚመጡ አሁን አማራ እንላለን እንጂ በፊት ከወሎ የሚመጡ አሉ ከጎንደር የሚመጡ አሉ በኋላ ነው ከዛ እንደመጡ የሚታወቀው ከትግራይ የመጡት እኔን ሀለፎም እያሉ ይጠሩኝ ነበር እዛ ጎረቤታችን ናቸው ግደይ እና በቃ ለልጆች ሁሉ ስም አውጥተዋል እናትና አባት በሚጠራቸው አይደለም ሀለፎምና ካሉኝ እኔ ሮጣለሁ ይልኩኛል ወይ ዳቦ ይሰጡኛል አይደል እና በቃ አንድ እዛ ሰሰራ ሀለፎም የሚባል የሥራ ባልደረባ ሳይ ባፍ ያልናገረውም እንጂ በሆዴ ሞክሼ ያልኩት ነው የኖርኩት እና ትግራይ ሄጄ እንዴት መቀላቀል ያቅተኛል ይሄ ትልቅ ጸጋ ነው ወደ ሐረር ሄጄ መቀላቀል ከቻልኩ ሁሉንም መሆን ሜትሮፖሊታን ማለት እኮ ይሄ ነው ቢያድላት አዲስ አበባ የማንም ባትሆን ነው ትክክለኛው እኮ